መቅደስ ደበሳይ ለፖሊስና ለፍርድ ቤት በሰጠችው ቃል መካከል ልዩነት በመታየቱ በአቃቢ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደቀረበባት ታውቋል። ለመሆኑ መቅደስ ደበሳይ ፍርድ ቤት የቀረበችበት ጉዳይ ምንድነው? የሰጠችው ቃል መለያየቱስ ምን አስከተለባት? የሚለውን በዛሬው ኢትዮ አዲስ ነገር ፕሮግራማችን በዝርዝር እንመለከተዋለን። ሰላም የተወደዳችሁና የተከበራችሁ የኢትዮ አዲስ ነገር ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። አዳዲስ መረጃዎችን በፍጥነት ወደ እናንተ የሚያደርሰውን ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮንም ላይክ አድርጉት። መቅደስ ደበሳይ ተወዳጅነትን ካተረፈችበት ኢቢኤስ ቴሌቪዥን በድንገት ከወጣች በኋላ በአባይ ቲቪና በራሷ የዩቲዩብ ቻናል የሚተላለፉ የተለያዩ ተወዳጅ ፕሮግራሞችን በመስራት ላይ ትገኛለች። የሁለት ልጆች እናት የሆነችው መቅደስ ደበሳይ በፍልቅልቅነቷና በነፃነቷ ትታወቃለች። መቅዲ ኢቢኤስን በለቀቀችበት ወቅት በጣም መነጋገሪያ የነበረች ሲሆን ውሳኔዋንም ብዙ ያላሰበችበትና በድንገት ቁርጥ አድርጋ የወሰነችው እንደሆነ ከአምለሰት ሙጬ ጋር በነበራት ቆይታ ተናግራለች። መቅዲ ኢቢኤስን ስለለቀቀችበት ምክንያት በግልጽ ባትናገርም ከሷ በኋላ ኢቢኤስ ቲቪን የተቀላቀለችውና በጣም ባጭር ጊዜ ውስጥ ለቃ የወጣችው የቀድሞ የፋና ቴሌቪዥን ጋዜጠኛ ምህረት ዮሴፍ ኢቢኤስ ከስራ ይልቅ ካለቃ ጋር መሞዳሞድ ላይ ያተኩራል ስትል የለቀቀችበትን ምክንያት ተናግራ እንደነበር ይታወሳል። ብዙዎችም መቅደስ ደበሳይን ጨምሮ ኢቢኤስ ቲቪን የለቀቁ ሌሎች ፕሮግራም አቅራቢዎች የለቀቁበት ምክንያት ይሄው ምህረት ዮሴፍ በድፍረት የተናገረችው ጉዳይ ሳይሆን እንደማይቀር ይናገራሉ። መቅደስ ደበሳይ በአቃቢ ሕግ ማስጠንቀቂያ እንዲቀርብባት ያደረገው ጉዳይ በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ፕሮግራም ላይ በቀረበ ታሪክ ምክንያት ክስ የተመሰረተባቸውን ግለሰቦች ጉዳይ የሚመለከተው ፍርድ ቤት ቃሏን በሰማበት ወቅት የተፈጠረው ነገር ነው። ጉዳዩ እንዲህ ነው። ብርቱካን ተመስገን የተባለች የዩኒቨርሲቲ ተማሪ የደረሰብኝ በደል ነው ስትል በፕሮግራሙ ላይ መናገሯን ተከትሎ ነው። ታሪኩ የተፈበረከ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ወንጀል ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ ይገኛል። ታዲያ አቃቢ ሕግ በዚሁ የክስ መዝገብ ምስክሮቹን ሲያሰማ የቆየ ሲሆን ባለፈው ሳምንት ሐሙስ ጥር 13 ቀን ሉላ ገዙና ዘውትር ደሳለኝ ምስክርነታቸውን ሰጥተዋል። አርብ ዕለት የመቅደስ ደበሳይ ተራ የነበረ ቢሆንም በአንድ ዳኛ ድንገተኛ ህልፈት ምክንያት ችሎቱ ሳይሰየም ቀርቷል። መቅደስ ደበሳይ ማክሰኞ ጥቅምት 18 በነበረው ችሎት ምስክርነቷን ስትሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሐሳብ ማቅረቧን አቃቢ ሕግ ተቃውሟል። የሕግ ምንጮች እንደገለጹት ከሆነ አቃቢ ሕግ ምስክሯ በፖሊስ የሰጠችውን ቃል እንድትደግም ይህን ካላደረገች ግን በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደምትችል ለችሎቱ አስረድቷል። ይህንን ተከትሎ በማግስቱ ጥቅምት 19 ረቡዕ ዳግም ለችሎቱ የቀረበችው መቅደስ ደበሳይ ቀደም ሲል ለፌደራል ፖሊስ ሰጥታው ከነበረው የምርመራ ቃል ጋር የሚጣጣም ምስክርነትን መስጠቷ ተገልጿል። ፍርድ ቤቱ በቀጣይም ሌሎች የአቃቢ ሕግ ምስክሮቹን መስማቱን እንደሚቀጥል ለማወቅ ችለናል። መቅደስ ደበሳይ በኢቢኤስ ቆይቷ በብዙዎች ተወዳጅነትን ለማፍራት የቻለች አሁንም በራሷ የዩቲዩብ ቻናልና አባይ ቲቪ ላይ እየሰራች ባለቻቸው ፕሮግራሞች የምትወደድ ናት። አሁንም አባይ ቲቪ ላይ በመስራት ላይ ትገኛለች። እስኪ መቅደስ ደበሳይን የምትወዷት ፍቅራችሁን በኮሜንት ግለጹላት። ቸር ቆዩን።